Education is not just about access to school. It is about confidence, safety, and the belief that one's future matters. The U Girls 2 project responds by placing girls at the center of change. Through academic support, educational materials, skills development, and mentorship, ተማሪዎቻችን በሚፈለገው መልኩ ብቁ ሆነው ነገ አገር ተረካቢ ሆነው ነገ የአገር ዜጋው መሪ ሆነው የመሪነት አቅማቸውን አዳብረው ለማየት ትልቁ ሚና ተጫውቷል። ኩሶ ከ9ኛ ክፍል ጀምሮ እስካሁን ድረስ ብዙ ስልጠናዎችን ያደረገ ያደርሶኛል። ከዚህም በፊት የመሸማቀቅና የመፍራት በራሴ ያለመተማመን ባህሪ ነበረኝ። አሁን ላይ ግን ይህንን ስልጠና ካገኘሁ በኋላ ራሴን በራሴ መግለጽ ሞራልም አለኝ። በዛ ላይ ደግሞ ድፍረትም አግኝቻለሁ። እንዴት ህይወቴን ማስተካከል እንዳለብኝ ስልጠና የህይወት ክህሎት ወስጃለሁ፣ ስነ ተዋልዶ ወስጃለሁ፣ ሊደርሺፕ ወስጃለሁ። ኩሶ ከመጣ በኋላ በርካታ ነገሮች ተቀይረዋል ብዬ ማንሳት ይችላልው። ከዓላማው አንፃር ሴት ልጆችን ለሚቀጥለው የሃየር ኤጁኬሽን ማብቃት ነው ዋናው ዓላማው። Mentors and U Girls 2 participants who have joined Asosa University come together to exchange stories and reflect on the journeys and experiences they share. ሜንቶርሺፕ ፕሮግራም ሜንቶር አድርጌያለሁ። ጥሩ ጊዜ ነበረን። የነሱን ቻሌንጆች ያነሱ ነበረ፣ የተለያዩ ሲናሪዎችን ያነሱ ነበረ። በዛ መሰረት እንግዲህ እኔም ጥሩ መልክ ጥሩ ልምድ ሼር አድርጌያለሁ ብዬ ነው ማስበው። ናካኩሶ ብዙ ነገር ተጠቅመናል። ኮንፊደንስ እንድኖረኝ አድርጎኛል። ምንም አይመስለኝም። ትልቅ መድረክ ላይ ቆሜ ማውራት ላይ እችላለሁ። ሴት ልጅ ተምራ የትም አትደርስም ያሉትን ተምሬ ትልቅ ቦታ ደርሼ እነሱን ላሳያቸው ነው አሁን እኔ የሚፈልገው ማለት ነው። አግሮ ኢኮኖሚክስ ነው የሚማረው። ፈልጌ ነው የገባውበት። ለምን አብዛኛውም የኢትዮጵያ ሕዝብ በአግሪካልቸር ነው የሚተዳደርና ትንሽ ነገር በቴክኖሎጂ ሰርቶ ብዙ ውጤት ሊያመጡ ይችላሉና ተመርቄ ወደ ስራ ሲገባ በጣም ውጤታማ እንደምሆን ተስፋ አለኝና በጣም አመሰግናለሁ። ብዙ ሴቶች ተነሱ እስቲ የሆነ ነገር አቅርቡ ምናምን ሲባሉ ኮንፊደንስ አልነበረም። እኔም ጭምር እኔም መድረክ ላይ ወጥቼ ብዙ ማላወራም። ለምን የተለያዩ ስልጣና አልወሰድኩም። አሁን ኮንፊደንሳቸው በቃ ከወንዶች ሴቶች ይበልጣሉ። ትልቅ ለውጥ አምጥቷል ብዬ እንትን ምለው ሴቶች የሞራል ተሳትፏቸው በጣም ጨምሯል። በቃ ይሄ ላይ በጣም ትልቅ ስራ ነው ያመጣው። የሚያጉዝን እና ምረዱን አልነበረም። ኩሶ ከመጣ በኋላ ግን ብዙ ለውጥ ነው ያየነው። በአንደኛ በትርፍ ሰዓታችን ቲቶሪያል ወስዳለን። በራስ መተማመን ኩሶ ስልጠና ወስጃለሁ። ሴቶች ላይ የሚፈጠረው ነገሮችን ሁላ ጎጂ የሆኑ ያልሆኑም ለይቻለሁ። የትምህርት ምንነት ካስረዱን በኋላ በጣም እንትን ብያለሁ። በጊዜ ነው የምመጣው ትምህርት ቤት። ወደ 98.3%ዎቹ ዩኒቨርሲቲ፣ ሌሎቹ ደግሞ ኮሌጅ እና ቲቪቲ እንዲገቡ እድል ሰጥቷቸዋል። ይሄ ሴቶችን ወደፊት እንዲፈናጠሩና ያሰበውን ወይም ያስቀመጠውን ግብ እንዲያሳካ የራሱ የሆነ አዎንታዊ አስተዋጽኦ አበርክቷል። When girls are empowered with the right support, education becomes more than a classroom experience. It becomes a pathway to independence, leadership, and lasting opportunity. QSO International, U Girls 2 project,